ከነሱ የሚጠበቀው ለ50 ቀን አንድ የተዘጋ ክፍል ውስጥ አብሮ መቆየት ብቻ ነው። ምንም ኢንተርኔት የለም፣ ምንም የሚዝናኑበት ነገር የለም። 50 ቀን ከቆዩ $5 ሚሊዮን ይዘው ይወጣሉ። እናንተ ብትሆኑ ይሄን ቻሌንጅ ትቀበላላችሁ? ህጉ ቀላል ይመስላል፣ ግን ብዙ የተገደቡ ነገሮች አሉት። ክፍሉ አልጋና መጸዳጃ ቤት ብቻ ነው ያለው። አንድ ሰው ተስፋ ቆርጦ ካቋረጠና አንደኛ ሰው ብቻ 50 ቀኑን ከጨረሰ 1 ሚሊዮን ብቻ ነው የሚያገኘው። 5 ሚሊዮኑን ለማግኘት ሁለቱም አንድ ላይ መሆን አለባቸው። ብዙ ሰዎች ቀላል ይመስላቸዋል። እነዚህም ጥንዶች እንደዛ ነበር የመሰላቸው። ምንም ሳያንገራግሩ ቻሌንጁን ተቀብለው ጀመሩ። 50 ቀኑ መቁጠር ጀመረ። ገና ቻሌንጁ ከመጀመሩ ሴቷ መጨናነቅ ጀመረች። ስልክ የለም፣ ቲቪ የለም፣ እንዴት ነው 50 ቀን የምንቆየው እያለች ማሰብ ጀመረች። እሱም ያስበው 5 ሚሊዮኑን ካሸነፈ በኋላ የሚኖረውን ላይፍ ነበር። ሁለቱም አልጋቸው ላይ ተኝተው ሀብታም ስለመሆን ያስቡ ጀመር። እውነታው ግን 50 ቀን መቆየት ቀላል አልነበረም። 2 ቀን ካለፈ በኋላ ወንዱ እዛ መቆየት በጣም ይከብደው ጀመር። ግድግዳው ነጭ ነው፣ መሬቱ ነጭ ነው፣ የሚያየው ነገር ሁሉ ነጭ ነው። ጊዜው መሄድ ያቆመ ይመስላል። ቀን መቁጠሪያው ላይ በጣም ለረጅም ሰዓት አፈጠጠበት። ግን ያለፈው 2 ደቂቃ ብቻ ነበር። ድብርታቸውን ለመቀነስ የልጅነት ጨዋታቸውን ይጫወቱ ጀመር። እንደዛም ሆኖ ግን ቀኑ ሊያልቅላቸው አልቻለም። 20 ቀን ካለፋቸው በኋላ ቻሌንጁን ትተው ለመውጣት ጫፍ ደርሰው ነበር። ቀን መቁጠሪያው ላይ ማፍጠጥ ብቻ ነበር ስራቸው። ከዛም ድንገት ቤት ውስጥ አንዲት በረሮ መጣች። ወንዱ በጣም ደስ ብሎት እያያት ጀመር። ከዛም ለበረሮ ምግብ ሊሰጡት ሲሞክሩ የተሰጣቸው ምግብ ለነሱ ብቻ እንደሆነ ተነገራቸው። በረሃብ ይሞታል ብሎ ፈርቶ ስለነበር በር ከፍተው በረሮውን እንዲያስወጡት ይነግራቸው ጀመር። ግን ምንም አይነት መልስ አላገኘም። ስለዚህ ራሱ በሩን ከፍቶ በረሮውን ለማስወጣት አሰበ። ከዛ ግን ፍቅረኛው ልታረጋጋው ሞከረች። በሩን ከከፈተው ጨዋታውን እንዳቋረጠ ነው የሚቆጠረው። 5 ሚሊዮናችን ይጠፋል፣ ስለዚህ ተው አለችው። ለ5 ሚሊዮን ብሩ ሲል በረሮውን ለቀቀው። ከዛም ፍቅረኛውን ምንም አይነት ሀዘኔታ የለሽም እያለ ይናገራት ጀመር። ፍቅረኛውም ተናዳ ልትሄድ ስትል በረሮውን በስህተት ረግጣ ገደለችው። በዚህ ምክንያት ፍቅረኛ ማቾቹ ተጣልተው ተዘጋጉ። በስተመጨረሻም ወንዱ ከዚህ በላይ መዘጋጋት ስላልቻለ ፍቅረኛውን ያወራት ጀመር። በጣም ስለደበረው ከሚሸለሙት ብር ላይ አንዳንድ ነገሮችን ለማድረግ እንደወሰነ ነገራት። እዚህ ቻሌንጅ ላይ ሌላ ህግ ነበር። ከደበራቸው ከሽልማት ብራቸው ላይ የቀነሱ አንዳንድ ነገሮችን ማስመጣት ይችላሉ። መጀመሪያ ላይ የሚጠይቁት እቃ 100,000 ብር ይጠይቃል። ቀጣይ ከጠየቁ ደግሞ 1 ሚሊዮን። ሴቷ ባትስማማም ግን ልታስቆመው አልቻለችም። ባልየውም አዘዘ። ከዛም የተላከላቸው እቃ ብሩሽ ነበር። ሰዓሊ ስለነበር በጣም ደስ አለው። በብሩሹ ይሄን ነጭ ግድግዳ በስዕል ይሞላው ጀመር። ፍቅረኛዋ ደስተኛ ሆኖ ስታየው አንድ ነገር አስተዋለች። ገንዘቡ ቢያስፈልጋቸውም የእነሱ ፍቅር ግን እንደሚበልጥ አሰበች። የቻሌንጁ አዘጋጅ ግን ፍቅራቸውን ማየት አይፈልግም ነበር። በሚቀጥለው ቀን ሌላ አስደንጋጭ ነገር ተፈጠረ። ሽንት ቤት ውስጥ ሽጉጥ ተቀምጧል። ሁለቱም በጣም ደነገጡ። እንዴት እንደመጣ ባያውቁም ግን አዘጋጁ አቅዶ ያደረገው ነገር እንደሆነ ያውቃሉ። ድንገት እንዳይተኮስ ብለው ፈርተው ሽጉጡን አልጋ ስር ወረወሩት። ከዛም ጭንቀታቸው ትንሽ ረገብ አለላቸው። ግን አዘጋጁ አልጨረሰም ነበር። ለሁለቱም ቪዲዮ ላከላቸው። ለወንዱ የተላከው ቪዲዮ ከኤክስ ገርል ፍሬንዱ ነበር። እያለቀሰች ናፍቀኸኛል እያለችው ነበር። ፍቅረኛው ይሄን ስታይ ደበራት። ከዛም የሴቷ ተራ መጣ። በልጅነቷ የጣላት የከዳት አባቷ ነበር። ገና ፊቱን እንዳየች